አሁን እንግዲህ በአብርሃም ላይ አሁንም ግፉን እየቀጠለ ነው ማለት ነው። እንግዲህ መድኃኒትን አብርሃምን ሽባ የሚያደርግ አብርሃምን በሽተኛ የሚያደርግ መድኃኒት ቀምሞ አስቀምጦ እንግዲህ ለዶክተር ርብቃ እንድሰጠው አድርጎ ነበር። ዶክተር ርብቃ ግን ይሄንን ላደርግ አልችልም፣ እንዴትስ ጨክኜ እንዴትስ ብላ ባለ ጊዜ እሱ እንግዲህ ማርኮን ርብቃን እንግዲህ በቪዲዮ ነው የሚያስፈራራትና ይሄንን ቪዲዮ ለቀዋለሁኝ አላት። አባትሽ ይሄንን ቪዲዮ ባየ ጊዜ በድንጋጤ እንደሚሞት ታውቂያለሽ ብሎ እንግዲህ ለርብቃ ብሏታል። ርብቃም እሺ ብላ ተስማምታለች። ግን በመጨረሻ ርብቃ ይሄንን መድኃኒት አላደረገችውም ማለት ነው። ተጸጽታ እንዴት ነው በአብርሃም ይሄንን ነገሮችን የማደርገውን ብላ እንግዲህ ልዩ ቆማ ስታት መድኃኒቱን እንዳላረገችው ምግቡን ቀምሳ ለልዩ አሳይታታለች። በዚህን ጊዜ እንግዲህ ማርኮን ተደብቆ ያያቸው ነበር እነሱን። እንግዲህ በዚህን ጊዜ ማርኮን እንግዲህ ርብቃን በጥፊ መቷታል ማለት ነው። ሰላም ክብራትና ክብራኖች ቻናሌ ቤተሰቦች እንዴት ናችሁ? አለን ይመስገን። ቤተሰብ እንግዲህ ሳቢላ ዲራማ ክፍል 43 ላይ ተለቋል ማለት ነው። ሼር ላይክ እያደረጋችሁ አበረታቱ። ቤተሰብ ያልሆናችሁ ይህን ቪዲዮ ከወደዳችሁት አስተያየታችሁን በኮሜንት እንድታስቀምጡልኝ በክብሮት ትጠይቃችኋለሁኝ። እንግዲህ አብርሃም ፈጣሪ አውጥቶታል ማለት ነው። መድኃኒቱን ርብቃ አላደረገችም። ለሱ አደርግልሃለሁ ብላ ነበረ። እንግዲህ እሷ አላደረገችውም ማለት ነው። ልዩ ደርሳባታለች እና እንግዲህ ማርኮም እንግዲህ ዲና ጋር ሄዶ ዲና እንዴት ነው ተስማማች ብላ እንግዲህ ዲና እንግዲህ የገዛ ሚስቱ ናት አብርሃምን እንግዲህ ከማርኮን ጋር ሆና እሱን ለመግደል እሱን በሽተኛ ለማድረግ አብራ የምትቀመም ናት። ከሱ ጋር ስትሆን ከአብርሃም ጋር ስትሆን ሚስት ናት። ከዚህ ጋር ስትሆን ግን ለአብርሃም ጠላቱ ናት ማለት ነው። እንግዲህ እሺ ተስማማች ወይ ብላ ስጠይቀው ተስማምታለች። ሁሉ ነገር ተሳክቶልናል እያለ እንግዲህ ማርኮን ለዲና ነግሯታል ማለት ነው። እንግዲህ አብርሃም አበቃለት፣ አብርሃም ሞተ ብላ እንግዲህ አዘን ለብሳ እሷ አክስቴ ሞተ ብላ ነው እንግዲህ ለሳቢላ የነገረቻት ማለት ነው። አክስቴ ድንገት ሞታ ተነግሬ ወደ ለቅሶ ሊሄድ ነው ብላ እንግዲህ እያለቃቀሰች ጥቁር ልብስ ለብሳ እሷ ግን ተንኮሏና እንትኑ ሌላ በአብርሃም የተቀመመው አብርሃም ሞተ በቅቶለታል ብለው ነው እንግዲህ አብርሃም የሚወደው አምላክ አውጥቶታል ማለት ነው። እንግዲህ ልዩም ምን አለቻት ርብቃን፣ በጣም ጥሩ ዶክተር ነሽ፣ በጣም ጥሩ ዶክተር ነሽ፣ በጣም መቼም ቢሆን ለአብርሃም መድኃኒቱን ልትሰጪዋችን ብላት እንግዲህ ልዩ አብርሃም እና ሳቤላ ከምንም በላይ እንደ ቤተሰቦቼ የማያቸው ናቸው። ህይወቴን አደጋዬን ትቼ ለእነሱ ላይ ብዙ ነገር አድርጌላቸዋለሁ፣ አሁንም አደናቸዋለሁ ብላ እንግዲህ ልዩ እስተመቼም ቢሆን አብርሃም እንድትጎዱት አልፈቅድላቸውም፣ አስፈላጊ ከሆነ ሁሉንም ነገር እናገራለሁ ብላለች። በጣም ልዩ አብርሃምን እንግዲህ ሁሌ ከአብርሃም ጋር እንደቆመች ነው ማለት ነው። እንግዲህ በዚህን ጊዜ ርብቃም እንዴት አይነት ውስጥ ነው የገባሁት? ምንድን ነው የማደርገው? አሰጪውም ርብቃ መርዙን ላብሪ መቼም አሰጪውም ብላ እንግዲህ መርዙን ደርሳበታለች። ፈልጌ አይደለም አለች። አንቺ ከምታስቢው ለኔ ይወቅሰኛል እኮ አንቺ እንደ ራስሽ እንደ ጻድቅ ነው እንደምትይው ብላ እንግዲህ ርብቃ ልዩን እንትናች ማንም ሰው ወዶና ፈቅዶ መጥፎ ነገር አይሆንም። ማንሽ አንቺ በእኔ የምትፈርጂበት ስለኔ አታውቂም አለቻት። ስሚ ልዩ ፈልጌ አይደለም ይሄን ነገር እያደረኩ ያለሁት ከአቅሜ በላይ በሆነ ነገር ተገድጄ ነው። እሱን አይመለከተኝም አለቻት። አውቀዋለሁ አይመለከትሽም፣ እኔም ብቻ ነው የሚመለከተው አለች። ማናችሁም ቢሆን አይመለከታችሁም። ይሄ ነገር ለእኔ ቀላል ነገር አይደለም። ስሬንም ሁሉንም ነገር ቤተሰቤን ሁሉ የሚያሳጣ ነገር ነው። አባቴ ሞትብኛል፣ ሁሉ ነገር ነው ማጣው ብላ አለች ማለት ነው። ርብቃ ምን ያህል ቢሆን በምን ቢያስፈራራሽ ነው አለቻት። የማይሆን ቪዲዮ ዞብኛል ብላ እንግዲህ ለልዩ ነገረቻት። እሱን ከነገረችው ያለኝን ነገር ሁሉ እሱን ከለቀቀው ያለኝን ነገር ሁሉ ነው ማጣው ብላ እንግዲህ በጨውነት የገነባሁት ማን ነገር አባቴንም ይህን ውርደት መቋቋም አይችልም። ቪዲዮ ተለቀቀ አባቴ አንድ ሰከንድ እንኳን አይቆይም። አባቴን አጸዋለሁ
ብላለች ርብቃ። በዚህ ቪዲዮ ቆሻሻ ስራውን የሚያሰራኝ በዚህ ቪዲዮ እያስፈራራኝ፣ በዚህ ግን እኔ ግን በዚህ ሁሉ ከባድ ውስጥ ሆኜ አንድ ቀን አብርሃምን የሚጎዳ አድርጌ እሌና ስላለኝ እሌና ያለ ሰው ነኝ ብላት እንግዲህ በጣም እያለቀሰ ተጠጥታ ለልዩ ነግራታለች ማለት ነው። በጣም ታሳዝናለች። ተገድጄ ቢሆንም እንኳን መጥፎ ነገር ማድረግ ማርኮ ቢያስገድደኝም አብርሃም በግድ መጥፎ ነገር ማድረግ አልችልም ብላለች። እውነት ነው እንግዲህ ማርኮን በዚህ በቪዲዮ ነው እያስፈራራት ርብቃን ይሄን ሁሉ ነገሮች እንድትሰራ የሚያደርጋት። ግን ርብቃ ይሄን ሁሉ ነገር እያደረገች ለአብርሃም እየቀመመች እየሰጠችው አይደለም ማለት ነው። እና በጣም ማርኮን የተንኮሉ ጥግ እንግዲህ በዚህ ነው የሚያስፈራራት። ለእኔ በጣም ከባድ ነው ብላ በጣም አልቅሳለች ዶክተር ርብቃ። እንግዲህ ልዩም ተረታታለች። በቃ አታልቅሽ፣ ስላልተረዳውሽ ይቅርታ፣ በቃ አይዞሽ ብላ እንግዲህ ልዩም አጽናንታታለች ማለት ነው። እንግዲህ ዲና ማርኮ እንዲተወች ብለዋለች። አላውቅም የሆነ ሰው ነግሯት ሊሆን ይችላል ብሎ እንግዲህ ከማን ሊነግራት ይችላል? እንዴት እኮ እንጃ ብላለች። እኔ እሱን እንዴት ላውቅ እችላለሁ ብላለች። እንግዲህ ዲና ማርኮና ዲና እንግዲህ ሁሌም አብርሃምን ለመጉዳት ነው። እንግዲህ በዚህ መሀል ማርኮም እንግዲህ ርብቃና ልዩ አብረው ምግብ ለእንትና የተቀመመውን ምግብ እሷ ቀምሰዋለች ማለት ነው። እንዳላደረገችበት ስቀምስ በዚህ ጊዜ ማርኮን ያይ ነበር ተደብቆ። በዛ እንግዲህ ልዩ ነው እንትናን ርብቃን በጣም ነው በጥፊ መታት። በጥፊ መቶ ጥሏት ነው የሄደው ማለት ነው። በጣም ነው ጉዳት ያደረሰባት። አንደኛ በቪዲዮ ያስፈራራታል። እሷ ግን አሳልፋ ጨክና ለአብርሃም ይህ መድኃኒቱን እንዳልሰጠችው ለልዩ ስነገር እሱ ያዳምጥ ነበረ እና በጣም ከባድ ሁኔታ ውስጥ ናት ያለችው ርብቃ ማለት ነው። አንዳንዴ ይሄ ህይወት በጣም ይሄ ዲራማ በጣም ያስተምራል። የርብቃ ዲራማ በአሁኑም ጊዜ ብዙ ሰዎች እንደዚህ በሰው ህይወት የሚጫወቱ አሉና በደህና ጊዜ አብረው ያሳለፉትን መልካም ነገሮችን ያሳለፉትን ያደርጉና የሴትን ልብ የሚሰብሩ ብዙ ወንዶች እንደዚህ አይነት እንደ ማርኮ አይነት አሉና እሷም እንግዲህ ተገድዳ አለ ስራዋ ኃጢአት ሁሉ ነገር መሆኑን እያወቀች ከሰው ለሰው መድኃኒት መስጠት ይሄንን ነገር በዛ እያስፈራራት ይሄንን ወንጀል እንድታደርግ ያረጋታል ማለት ነው። እንግዲህ በእነሱ በላይፋቸው በፍቅረኝነት ጊዜ ያደረጉትን እንግዲህ ቪዲዮ ዞኖ በዚህ የሚያስፈራራት አንዳንዴ ርብቃም ታሳዝናለች ማለት ነው። ይህን ይመስላል እንግዲህ ልዩን አሁን ገባሽ ወይ ብትሰሚኝና ብትረጂ በጣም ደስ ይለኝ ነበር ብላ እንግዲህ ርብቃና ልዩ ታርቀዋል፣ ተስማምተዋል። ይሄን ነገር ታዲያ ምንድን ነው የምናደርገው ብላ እንግዲህ አንዳንዴ ሰውን ሁሌ በክፉ ከማየት እንደዚህ ቁጭ ብለው በምክር መተሳሰብ ብዙ ነገሮችን ይፈታል ማለት ነው። ከዛም በኋላ እሷ እንዳስጭው ለአቢ መድኃኒቱን እንዳስጭው አቢን እንዳትጎጂው ብላ የእሷንም ችግር ተረተው ስጭውን ብትኝ ነው ያልሰጠውም ብላ የርብቃንም ድክመቷን ጎኗን አይታላታለች ልዩ። ሁሌ ልዩም የርብቃን ጉዳት የርብቃን ክፋት ነበር እያየችባት ያለችው። ግን በመነጋገር ግን ፈተውታል ማለት ነው። እና በዚህ መሀል ደግሞ እግዚአብሔር እንትና ሳቢላኔት ማልዳ ወደ ቤቷ ተመልሳለች። በጣም ደስ የሚል ነው። እንግዲህ ወደ ቤት ተመልሳ ለልጇ ፍቅር እየሰጠቻት አብረው እየበሉ እየጠጡ እያሉ ተሰብስበው እንግዲህ ልዩ ጋብዛት ልጇን ቤት ድረስ ጠርታ ማልዳን ልጇን እያየ ከልጇ ጋር ላይ ደስታ እየተጫወተ እያሳለፈች ምግብ እየበሉ እየተጎራረሱ እያሉ እንግዲህ በዚህ መሀል ርብቃ ደርሳባቸዋል ማለት ነው። እንዲህ አብርሃም ሚስት ወደ ቤት ተመለሰች እንዴ የአብርሃም ሚስት ወደ ቤት ተመለሰች እንዴ ብላ ርብቃ እያያየቻቸው ማለት ነው። ቁጭ ብለው እየበሉ እያሉ ማልዳ ወደ ቤቷ በመመለሷ ወደ ልጇ በመመለሷ በጣም ደስ ይላል ማለት ነው። እንግዲህ አንዱ ማዘን ያስለበሳት ዲና ይሄ ነው መሰለኝ። እንግዲህ አብርሃም ማልዳ ወደ ቤት ተመለሰች።
አብርሃም ማርኮና አብርሃምን መጉዳት አይችሉም ማለት ነው። እንግዲህ እውነተኛ ትክክለኛ የልጆቹ እናት ማልዳ ስለምታስብለት መጉዳት ስለማይችሉ እንግዲህ በሩን አንኳኩታ ገብታለች መታለች። ልጇም ሰፍ ብላ አቅፋት ሰማት። ልዩም ግቢ ብለው ጋብዘዋት ገብታለች ማለት ነው። ቤት ውስጥ እንግዲህ ቤት ውስጥ ገብታ ተጋብዛለች። እየጋበዞች አብረው እየበሉ እየተጫወቱ እያለ ነው እንግዲህ ርብቃ የመጣችባቸው። ደስ የሚል ጊዜ ያሳልፈዋል እናትና ልጆች። እንግዲህ ከዚህም በላይ ደግሞ ማልዳ ወደ ቤቷ ገብታ ወደ ህይወቷ ወደ ኑሮዋ ገብታ እንድናይ ያብቃን እና በጣም ደስ የሚል ነው። እንግዲህ ይህንንማ እነ ማርኮ እና ዲና ካዩ ያብዳሉ ማለት ነው። ዲናማ እንግዲህ ያዘን ለብሳ እኮ ወጣች አክስቴ ሞተ ብላ ማለት ነው፣ እያለቀሰች ማለት ነው። እና ይህን ይመስላል ዲራማው። በጣም ደስ የሚል ዲራማ ነው። ብዙ ነገሮችን ትምህርት ያስተምራል። ብዙ ነገሮችን እናገኝበታለን እኛ ካየነው ማለት ነው። አስተማሪ የሆነ ዲራማ ነው በእውነት ሳቤላ ዲራማ። ሁላችሁም ላይክ ሼር እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሰላማችሁ ብዝት ይበል። ቀጣይ እስከምንገናኝ ቻው።